ከጥበብ ማማ እስከ ቢሊዮነር ቤተ መንግስት ያልተሰሙ የአርቲስት ማህደር አሰፋ ሚስጥሮች፣ የ900 ሺህ ብሩ ቅንጡ ጃኬት እና ያስነሳው ጥያቄ። ጤና ይስጥልኝ የምንወዳችሁ፣ ዛሬ የምናወራው ስለ አንዲት ኮከብ ስሟ ሲነሳ ዝና፣ ሀብት፣ ታላላቅ ግቦች አብረዋት ስለሚነሱት አርቲስት ማህደር አሰፋ በማህበራዊ ሚዲያ ላይ በአንድ ፎቶ ብቅ ብላለች። ያደረገችው ይህ ጥቁር ጃኬት ግን ተራ ልብስ አልነበረም። የፈረንሳዩ ዝነኛ ብራንድ የክሉብ ምርት ሲሆን ዋጋው $5168 ገደማ ነው። በኢትዮጵያ ወደ 900 ሺህ ብር ገደማ አካባቢ ማለት ነው። ይህም ብዙዎችን አጃይብ ያስባለና ያጠያየቀ ጉዳይ ሆኖ አልፏል። ደግሞ ተወዳጁ አርቲስት ፈሪያት የማነ በሀገር አሜሪካ ልጇን ክርስትና አስነስታለች። ከሞዴሊንግ እስከ እናትነት በሚል ጥልቅ እንመለከተዋለን። አያይዘን ስለ ጥንካሬዋ ስኬትና ስለ እናትነት ክብር እናወራለን። አርቲስት ማህደር አሰፋ ከዓመታት መጥፋትና ይህን ሁሉ ሀብትና ቅንጦት እንዴት ጠበቀች? ከቢሊዮነሩ ሼህ መሐመድ አላሙዲን ጋርስ የነበራት ግንኙነትስ ምን ደረጃ ላይ ነው? ፊልም እንዳትሰሪስ የተባለችው እገዳ እንዴት ተነሳላት? በዚህ ቪዲዮ የሁሉንም ጥያቄዎች ምላሽ በዝርዝር እንመለከታለን። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አርቲስት ፈሪያት የማነ በኢትዮጵያ የኪነ ጥበብ ዘርፍ ውስጥ ስሟ ጎልቶ የሚጠቀስ ስኬታማ እንስት ነች። በተለይ ሸንቃጣ አቋሟና የይሁድን ቤቢስ የመጀመሪያ አቅራቢ ነበረች። ጉደኛ ነች። በጊዜ ያምራል ላገሬ፣ የሰፈሬ ልጅ በመሳሰሉ ተወዳጅ ፊልሞች ላይም ተሳትፋ የላቀ የትወና ብቃቷን ያስመሰከረች ፈሪያት ከጥበብ ስራዎቿ ባለፈ ደግሞ በንግድ ዓለምም የራሷን ድርና ማግ የተሰኘ የሀገር ውስጥ አልባሳትን በማስተዋወቅና በመሸጥም ረገድ ትልቅ አሻራ አላትም። ዛሬ ደግሞ ከነዚህ ስኬታማ ማማዎች ባሻገር ታላቁን የእናትነት ማዕረግ ደፍታ በስደት ምድርም ቢሆን እምነቷን ስታጸና እየተመለከትን ነው። አንዲት እናት ለልጇ ልታበረክትለት ከምትችለው ስጦታ ሁሉ የላቀውና ዘላለማዊ ስጦታ ልጇን ወደ እግዚአብሔር ቤት ይዛ በመቅረብ የክርስትና ማዕረግ እንዲያገኝ ማድረግ ነው። ፈሪያት የማነ በአሜሪካ ኮሎራዶ ይህንን ስርዓት መፈጸሟን ለማንነቷና ለእምነቷ ያላትን ክብር ከማሳየቱም በላይ ለብዙ እናቶች ትልቅ ማነሳሳትን የሚፈጥር ክስተት ነው። እናትነት ስጋዊ እንክብካቤ ብቻ አይደለም፣ ነፍስን ከመንፈሳዊ ዓለም ጋር የማስተዋወቅ ታላቅ ተልእኮ እንጂ። እናት ልጇን አቅፋ ለክርስትና ጥምቀት ስታቀርብ ልጇን ከራሷ እቅፍ አውጥታ በእግዚአብሔር ጥበቃ ስር እስከ ማስረከብ ይቆጠራል። ይህ ቅጽበት ፍሬያት ለልጇ ያላትን ጥልቅ ፍቅርና በጎ ምኞት የምትገልጽበት፣ ከኔ በላይ ጠባቂ ይኖርህ የምትልበት የትህትናና የእምነት መገለጫ ነው። ከሀገር ርቆ በባዕድ ምድር ተኮኑ የራስን ማንነት ስርዓት አጥብቆ መያዝ ለቀጣዩ ትውልድ የሚተላለፍ ትልቅ ቅርስ ነው ትላለናለች ጸሐፊዋ ማርታ። አርቲስት ፈሪያት የማነ ልጇን በክርስትና ስርዓት ማስነሳቷ በየትኛውም የዓለም ጥግ ብንኖር የሃይማኖት እሴቶቻችንን ማስጠበቅ እንደምንችል ለብዙዎች አርአያ የሚሆን ተግባር ነው። ይህ እንግዲህ ማለት እምነት ባህል ያለበት ቦታን የሚል መልእክት ማስተላለፉ አይቀርም። የልጅን ክርስትና ስም መስማትና በስላሴ ስም ሲጠመቅ ማየት እናት የህይወቷ ዑደት ሙሉ እንደሆነ የምታሳስብበትና የፈጣሪን ቸርነት የምታደንቅበት የደስታ ቀን ነው። ለአርቲስት ፈሪያት የማነ እና ለባለቤቷ ድምፃዊ ኤፍሬም አማረ እንኳን ደስ አላችሁ ማለት እንፈልጋለን። መንፈሳዊ በረከትና ደስታንም ጨምረን እንመኛለን። እናንተስ የምንወዳችሁ በዚህ ጉዳይ ላይ ምን ትላላችሁ? ፈሪያት በስደት ምድር ሆና ማንነቷን ሳትረሳ እንዲህ ልጇን አገር ቤት በነበረ እምነት ስርዓት ማስጠበቋ ሌሎች እናቶች ምን ትምህርት ይሰጣል? ሀሳባችሁ እንደተለመደው በኮሜንት መስጫ ላይ አጋሩን። አሁን ደግሞ ወደ ሌላኛው ጉዳይ የመዝናኛ ወሬዎች ስናልፍ የትላንቷ ማህደር ከአየር መንገድ እስከ ትዳር መፍረስ የማህደር አሰፋ ህይወት ሁልጊዜ አልጋ ባልጋ አልነበረም። ወደ ትወናው ዓለም ከመግባቷ በፊት በተከታታይ 4 ዓመታት በኢትዮጵያ አየር መንገድ በሽያጭ ሰራተኝነት ታገለግል ነበር። በዚያ ወቅት ማህደር ተራ ሰራተኛ እንጂ የዛሬዋ ዝነኛ አልነበረች። በዚሁ የስራ ገበታ ላይ ሳለች ነበር የመጀመሪያዋ ፍቅሯንና ባለቤቷን ያገኘችው። ባለቤቷም የዚሁ አየር መንገድ አብራሪ ወይም ደግሞ ፓይለት ነበር። ግንኙነታቸው በአጭር ጊዜ ወደ ትዳር አድጎ በአንድ ጣራ ስር መኖርም ጀመሩ። ነገር ግን ይህ ትዳር በማህደር ህይወት ውስጥ ትልቅ ቁስል ጥሎ አለፈ። አንድ ወቅት ባለቤቷ ወደ ስዊድን በረራ አድርጎ በነበረበት ወቅት ባረፈበት ሆቴል ውስጥ አልኮል ጠጥቶ በመስከሩ የተነሳ ሁከት ይፈጥራል። የሆቴሉ አስተዳዳሪዎች ሁኔታውን በቪዲዮ ቀርጸው በቀጥታ ወደ አዲስ አበባ ወደሚገኘው ዋናው መስሪያ ቤት ላኩት። ይህ አጋጣሚ ባለቤቷ ካለበት ሳይመለስ ከስራው እንዲባረር አደረገው። በዛው ስዊድን ለመኖር ወሰነ። ማህደርና ባለቤቷ በሀሳብ መለያየት ጀመሩ። በመጨረሻም ያ ትዳር በፍቺ ተደመደመ ማለት ነው። ታዲያ ይህ ፍቺ ነበር ለማህደር ሌላ በር የከፈተላት። የጥበብ ንግስትና የሰው ለሰው ወርቃማ ዘመን ከትዳር መፍረስ በኋላ ማህደር ሙሉ ትኩረቷን ወደ ጥበብ አደረገች። በአጭር ጊዜ ውስጥም በኢትዮጵያ ፊልም ታሪክ ውስጥ ተወዳዳሪ የማይገኝላት ከሆነች በተለይም ደግሞ በሰው ለሰው ድራማ የተጫወተችው ሚና ስሟን በየሰው አንደበት ውስጥ ከተተው። በዛ ዘመን የፊልም ፕሮዲውሰሮች የማህደር ፎቶ በፖስተር ላይ ካደረጉ ፊልሙ በሚገባ እንደሚያተርፍ እርግጠኛ ነበሩ። ተመልካቹ ታዲያ ታሪኩ ምንድነው ብሎ ሳይሆን ማህደር ስላለችበት ብሎ ሲኒማ ቤት ይተም ነበረ። ማህደርም በውበቷ ብቻ ሳይሆን በትወና ብቃቷም ተመልካቾችን የማማለል ተሰጥኦ ነበራት። ይህ ታላቅ ዝና የሀገሪቱ ታላላቅ ባለጸጎች አይን ውስጥም እንድትገባ አደረጋትም። ይህ የህይወቷ ትልቁ ለውጥ የመጣው በአንጋፋው ድምፃዊ ማህሙድ አህመድ የሽልማት ፕሮግራም ላይ ነበር። በወቅቱ ሼህ መሐመድ አላሙዲን የዝግጅቱ ዋና ደጋፊ ነበሩ። ነገር ግን ሼሁ ወደ ድግሱ ከመምጣታቸው በፊት የሼሁ የቅርብ ሰው የማህደርን ፎቶ አሳይቷቸው ነበር። በዛ ምሽትም ሼሁ በመድረክ ላይ ሆነው ማህደር የታለች እያሉ ደጋግመው ሲጠይቁ የሚያሳይ ቪዲዮ ዛሬም ድረስ በኢንተርኔት ዓለሙ ላይ ይገኛል። በዚያ ምሽትም በዚያ ጊዜም የ50 ሺህ ብር ስጦታ ሰጧትም ማለት ነው።
ብዙም ሳይቆይ ግንኙነታቸው ወደ ፍቅር አደገ ተባለ። ሆኖም የሺሁ ፍቅር ራሷን በሾህ አጅባ ከሩቅ እንደምትጣራ የጽጌረዳ አበባ ዋጋ የሚያስከፍል ነበር። ማህደርን ከእንግዲህ ፊልም መስራት አትችይም፣ በሚዲያ መታየትም ሆነ ቃለ መጠይቅ መድረግ ክልክል ነው የሚል ጥብቅ ትዕዛዝ ተሰጥቷት እንደነበረም ተገልጿል። ማህደርም ታዲያ ለሺሁ ፍቅርና ለሀብት ስትል ጥበብን መስዋዕት አድርጋ ከህዝብ አይን ተሰወረች። የቅንጦት ህይወት፣ የዱባይ እርግዝናና 8ኛው ወራሽ ልጅ አርቲስት ከሺሁ ጋር የነበራት ህይወት እንደ ተረት ተረት ነበር። ከቢሊኖሩ 8ኛው የሆነውን ልጅ ወንድ ልጅ ጸነሰች። እርግዝናዋን በዱባይ ምርጥ ሆስፒታሎች ስትከታተል ቆይታ በአሜሪካ ሀገር በሰላም ተገላገለች። ልጇ የሼህ ህጋዊ ወራሽ ሆኖ ተመዘገበ። ሼሁም ለማህደር ያላቸውን ክብር ለመግለጽ ውድ መኪኖችና ቤቶችን ብቻ ሳይሆን ኢትዮ ኤፍኤም የተባለውን ራዲዮ ጣቢያም ከጋዜጠኛ ሰይፉ ፋንታሁን ጋር እንዲሰሩ በስጦታ አበረከቱላት። ታዲያ አርቲስቷ ኢትዮጵያ ውስጥ ከማንም በላይ ቅንጦት ህይወት መኖር ጀመረች። ቢሆንም ህዝቡ ያበረከተላትን ጥበብ በገንዘብ ሸጠች በማለት ይነቅፋት ጀመረ። ማህደር ግን ዝምታዋንም መረጠች። መለያየት፣ አስገራሚው የአስካል ተሾመ መምጣትና ነገር ግን ይህ የአረብ ተረት ተረት የሚመስል ህይወት። ማህደር ግንኙነቱን ለመመለስ ወደ ሳውዲ አረቢያ ደጋግማ ብትጓዝም በሺሁ ጥበቃዎች በረር ላይ ትመለስ እንደነበረ መረጃዎች ይጠቁማሉ። ሼሁ አሁን ልባቸውን ለሌላ ሴት ሰጥተዋል። ያገኘነው መረጃም እሷም አስካል ተሾመ ትባላለች ይለናል። አስካልም በቢዝነስ ማኔጅመንት ተመረቃ በቢልጌት ፋውንዴሽን በአማካሪነት የምትሰራ ብርቱ ሴት ናት። የሚገርመው ነገር አስካል የቀድሞ ባለቤቷ ልክ እንደ አርቲስት ማህደር አሰፋው ሁሉ ፓይለት ነበረ። ማህደርና አስካልም የቀድሞ ባሎቻቸው ፓይለት መሆናቸው በአጋጣሚ በሌላ የሚያስገርም ተመሳሳይነት አለው። የኋላ ኋላ ማህደር ወደምትወደው ጥበብ ተመልሳለች። አርቲስት ማህደር አሰፋ ተሸንፋ አልመጣችም። አሁን ወደ ቀድሞ ፍቅሯ ወደ ጥበብ ተመልሳለች። ዶቃ የተሰኘውን አዲሱን ፊልሟን በዓለም አቀፍ ደረጃ አድናቆት ያተረፈ ነው። ምንም እንኳን ከሼሁ ጋር ብትለያይም አሁንም በሀብት ማማ መሆኗን ይህ የ900 ሺህ ብር ጃኬት ምስክር ነው። የዝነኝነት ዓለሙንም ቢሆን ከፍ ብሎ እንደሷ የቃኘው ሰው መኖሩን ያጠያይቃል። የምንወዳችሁ የቻናላችን ተከታታዮች እናንተ ስለ ማህደር ህይወት ምን ትላላችሁ? ጥበብ ትታ ወደ ቅንጦት መሄዷ ልክ ነበር ወይስ አሁን ወደ ፊልም መመለሷ የተሻለ ነው? እንደተለመደው ሁሉ ሀሳባችሁን በኮሜንት መስጫ ላይ አጋሩን እያለን ቪዲዮን እንደወደዳችሁትና እንደተዝናናችሁበት ምንም ጥርጥር ስለሌለን ቻናላችን ሰብስክራይብ እና ላይክ እያደረጋችሁ በሌላ ጥንክር እስከምንገናኝ ድረስ ቸር ቆዩልን እንላለን። ሰላም።